የሩጫው አይነት እንግዲህ አንዳንድ ጊዜ 100 ሜትር አይነት ቢሆን አንድ የተለቀን በፍጥነት የሚያልቅ አይነት ስለሆነ በቃ የሚቻለውና የሚደረገውን ነገር ሁሉ እናደርጋለን። ይሄኛው የሩጫ አይነት ግን እንዳውም ጸሐፊው ሲናገር የዕብራውያን ጸሐፊ በትዕግስት እንሩጥ ስለሚል ያነበዋለሁ ጥቅሱን በኋላ። ስለዚህ የሩጫው አይነት ራሱ ትንሽ ጌታ እስኪመጣ አይነት ወይም እስክንሄድ ስለሆነ የሩጫው ባህል ትዕግስትን ይጠይቃልና በዚህ በሶስተኛው ክፍል ጳውሎስ የራሱን ሕይወት በማንሳት ስለሚያቀርብ ልክ ክፍል አንድን ሳቀርብ የራሱን ሕይወት በማንሳት እንደሞገተን ሶስተኛውንም ክፍል ደግሞ ሳቀርብ የራሱን ሕይወት ከማንሳት ነው ያስረዳው። ስለዚህ እኔም በመጽሐፍ ቅዱሱ ቃል መሰረት የጳውሎስን ሕይወት ያነሳውን እያነሳው ቀጥላለሁ። ግን በትክክል ስለመሮጥ መጽሐፍ ቅዱስ ላይ ከሁለት ቦታ ላይ ጥቅሶችን አንስቼ ላንብብ። የመጀመሪያው ትምህርቴን ለመጀመር እንዲረዳኝ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ያለውን ቃል በማንሳት ጀምራለሁ። በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሮጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምሁ አስገዛለሁ ይላል ጳውሎስ።